ተላባልኩኝ ለመንፈስ ቅዱስ ይህን ክሊፕ የሰራው አንተ ነህ አይደል? አዎ እኔ ነኝ የሰራው። እንዴት እንደተሰራ ልትነግረኝ ትችላለህ? በጣም ይገርማል። ረጅም ጊዜ አንተ በዛን ጊዜ አልተወለድክም። እናት ወደ ውስጥ ነበር ብዙ ነበረች እና ይህንን ሙዚቃ ወደ እኔ ጋር ያመጣልኝ ታደለ ሮባ ነበር። ታዴ በጣም እንግባባለን። ጎበዝ ድምፃዊ ነው፣ የታወቀ ነው፣ በኢትዮጵያ ውስጥ የሚወደድ ነው እና አሬንጅመንቱን ኤልያስ መልካን የሰራው ይዞልኝ መጣና እንዴት እንስራው የታደለ ሮባና ፋንታ በሌ የባህል ሙዚቀኛ ፋንታ በሌ ትባላለች። በጣም ጎበዝ ሙዚቀኛ ነች እና ከዛ በምን አይነት ሁኔታ እንዴት ይሰራ ተባለ። ከዛ ቁጭ ብለን ተወያየን። ምን አይነት ነገር ይኖረው? ባቲና ብሉዝ ነው። ታዴ በጣም ጎበዝ ዘፋኝ ነው። ባቲ ኢትዮጵያ ቅኝት አንድ ነው፣ ብሉዝ ደግሞ የፈረንጆች። ሁለቱ ሲገናኝ ጊዜው አሪፍ ቫይብ ነበረው፣ በጣም ይወደዳል። ከዛ ወደ ክሊፑ ሲመጣ ታዴ ዘመናዊ አለባበስ ያለው ኢትዮጵያዊ የሆነ የሚያማምር አለባበስ፣ ዘናጭ ጎበዝ ድምፃዊ ነው። እሷ ደግሞ የባህል ዘፋኝ ነች። ሁለቱ አንድ ላይ የተጣመሩበት ነው እና አሪፍ ሀሳብ አሰብን። ያሰብኩትን ስክሪፕት ወስጄ ያሳየሁት፣ ታዴ የተለያየ ሀሳብ ሰጠኝ። ከዛም በኋላ በምን አይነት ሁኔታ በአማራ ሁኔታ የተሰራ ተባባልን። ምክክሩ አለቀ፣ ወደ ቀረጻ ገባን እና የመጀመሪያው የፋንታ እንዳየነው የተሰራው ከሀገር ፍቅር ቲያትር ቤት ወረድ ስትባል በፊት ለፊት በር አንድ ግሮሰሪ ያለች፣ እዛ ቤት ነው የተቀረጸው። በሩን ከፍቶ የሚገባበት እዛ የእሷ ተቀረጸ። እንዴ ባቲና ብሉዝ የሚለው ደግሞ ፈረንጅ ደንበል ግራውንድ ውስጥ መኪና ማቆሚያ ውስጥ እዛ ነው የተቀረጸው። የታዴ ደግሞ ካሳንቺስ አንድ ባህል ቤት አለ፣ ተወዛዋዦች ሰብስበን ጊታር ይዞ የሚገባበት ምናምን እዛ ተቀረጸ። በአሪፍ ሁኔታ ኤዲት ተደረገ። እዛ አስተያየት ተሰጠ። እንዴት ነው እንዴት አየዋል ታዴ? እሱና ኤልያስ ደግሞ ድጋሚ ክሊፑን ወስደው ኤልያስ ስቱዲዮ ቁጭ ብለው አዩት። እዛ አስተያየትም ኤልያስም እሱም አመጡ። የአስተያየት ደግሞ ኮሬክሽን ድጋሚ ተሰራ። ከለር ኮሬክሽን አለቀ፣ ለህዝብ ተለቀቀ። በጣም ተወደደ። አንተ ተወልደህ ያየኸው ክሊፕ እኔ በልጅነቴ ሀገር ፍቅር ቲያትር ቤት በተወዛዋዥነት ረጅም ጊዜ እያገለገልኩ ባለ ሰዓት ነው ክሊፖች መስራት የጀመርኩትና ይህን ክሊፕ በዚህ አይነት ሁኔታ ተሰራ። ረጅም ዘመን እየተወደደ ነው። ታዴም ስሙ እየተነሳ ፋንታም እየተነሳች፣ እኔም ነብዩ ሲመርጌታ ዳይሬክተር ተብሎ እስካሁን የምነሳበት ስራ በዚህ አይነት ሁኔታ ቀጠለ ነው። ከሰራኋቸው ክሊፖች አንዱ ይሄ ነው። ጠያቂው ልጄ እምነመለክ ይባላል። በዛው ተዋወቁት። በሚቀጥለው ደግሞ ከሰራኋቸው ስራ አንዱን እናቀርባለን። በፊት የማን ቢቀርብ ደስ ይላል? ቀጣይ የሚቀርብ በጣም ብዙ ነው የሰራውና በቃ የፋሲል ደሞዝ ቢቀርብ ደስ ይላል። ኦኬ፣ በሚቀጥለው ደግሞ የፋሲል ሙሉ አልበሙ ዳይሬክት አድርጌ ያለው ቆንጆ የባህል ክሊፕ የሰራሁት። በሚቀጥለው የፋሲል ደሞዝን ይዘን እንቀርባለን። ለዛሬው ተናስተ